ማንቸስተር ዩናይትድ ወደ ቻምፒየንስ ሊግ እየገሰገሰ ነው የሚገኘው። ከሁለት ዓመታት መጥፋት በኋላ እንግዲህ ወደ ቻምፒየንስ ሊግ መጣውልሽ ሊል ነው ማለት ነው። ምክንያቱም እንደ ብሩኖ ፈርናንዴዝ ያለ ተጫዋች ስላለው ነው። ይሄንን ያልኩት እኔ ብቻ አይደለሁም፣ ግብ ጠባቂው ሰነ ላመንስም ጭምር ነው። ይሄን ጋዜጣ ተመልከቱት። በትልቁ ርዕሱ ታንክ ብሩኖ ይላል። እዚህ ለመድረሳችን አንዱ ምክንያት የአምበላችን መሪነት ነው ይላል ቤልጂየማዊ ግብ ጠባቂ። በዚህ ቃለ ምልልስ አብራርቶ የብሩኖን ጠቃሚነት ከሜዳ ውጪም በሜዳ ላይም በጨዋታ ላይም ያለውን ጠቃሚነት ለጋዜጠኛው ነግሯል። የክለቡ ኮከብ ተጫዋች ተብሎ ዘንድሮ መመረጡ አይቀርም። ሲመረጥ ለአምስተኛ ተከታታይ ጊዜ ይሄ ሰር ማት በዝቢ ፕሌየር ኦፍ ዘ ይር የሚባለውን ሽልማት ያገኛል። ማንንም አላስገባም። 5 ተከታታይ ዓመት። አሁን በእርግጠኝነት ነው የምናገረው የማንቸስተር ዩናይትድ የዘንድሮ ኮከብ እርሱ ስለሚሆን የፕሪሚየር ሊጉ ኮከብ ይሆናል እሱ ሊያከራክረን ጊዜ ጠብቀን ልናይ ሊያስገድደን ይችላል። ግን የክለቡ የራሱ የዘንድሮ ኮከብ እርሱ ስለሚሆን 5 ተከታታይ ሲዝን ኮከብነቱን የያዘው ሌላ ሳያስገባ እርሱ። ከዚህ በፊት 4 ጊዜ ያሸነፉ ክሪስቲያኖ ሮናልዶ እና ዴቪድ ዴሂያ ነበሩ። ዘንድሮ እንግዲህ ብሩኖ ይሄንን የውስጥ ክብር በሪከርድ ተሸላሚነት ያገኛል ብለን እየጠበቅን እንገኛለን። ይሄ ይገባዋል። ሰን ላመንስ ከዚህም በላይ ነው የሚለው የጨዋታው ኮከብ ነበር። በስታንፎርድ ብሪጅ ፕሪሚየር ሊጉ ሸልሞታል። ሽልማቱ እንደተሰጠው ዞር ብሎ ስቴዲየም ውስጥ ከቀሩት ከማንቸስተር ዩናይትድ ደጋፊዎች ጋርም በጭብጨባ እንደዚሁ ስሜቱን ሲገልጽ ነበር። እነሱም እንዲሁ አፕሪሺዬሽናቸውን ሲገልጹ ነበረ። ላመንስ ታዲያ ምን አለ? በየዕለቱ በትሬኒንግ ሜዳ ላይ የምናየው በመሆኑ ይሄ ስታንፎርድ ብሪጅ አይነት ብቃቱን ስናይ አያስገርመንም አለ። በየዕለቱ በልምምድ ላይ ተምሳሌታችን ለመሆን ይፈልጋል። ሁልጊዜ አለ፣ ሁልጊዜ ምሳሌ እንደሆነ ነው። በትልቅ ጨዋታ በትልቅ ሞመንት ላይ ልዩነት መፍጠር ብቻ ሳይሆን በትሬኒንግ ሜዳ ላይም ሁልጊዜም ተምሳሌት ነው ይላል። ሮል ሞዴልነቱን ሲገልጽ በጨዋታ ላይ ከኳስ ጋር ያለ ኳስም አገልግሎቱን ፈጽሞ አይቆጥብም። ቡድኑ በክሊንሺት እንዲወጣ ለሚያበረክተው አስተዋጽኦ የምስጋና ቃላት የለኝም ይላል ግብ ጠባቂው ስለ ብሩኖ ታታሪነት ሲገልጽ። በራሱና በሌሎች ላይ ሲያስፈልግ ቁጡ ነው። አንዳንድ ጊዜ ነጭናጫ መስሎ የሚታየውም ለዚህ ነው። ግን በእንግሊዝ ፕሪሚየር ሊግ እና በቻምፒየንስ ሊግ ቦታን ለማግኘት ማሸነፍን ስለሚፈልግ ይህንን ባያደርግ ነው የሚገርመው ይላል።